የዓለም ሕዝብ ከጨለማው ጊዜ ወደ ብርሃናዊ የሆነ ጊዜ የተሸጋገረበት ዘመን ወይም ደግሞ የኢንዱስትሪ ከእርሻው ወይ ደግሞ አግሪካልቸር ኢኮኖሚ ወደ ኢንዱስትሪ ወደሆነ ኢኮኖሚ የተሸጋገረበት ጊዜ ዋናውን ኢንዱስትሪያል ሪቮሉሽን ያመጣው ነገር ድንጋይ ከሰል ነው። ኦኬ፣ ድንጋይ ከሰል ማለት ኮል ይሉታል በእንግሊዝኛ። ድንጋይ ከሰል ነው የኢንዱስትሪያል ሪቮሉሽን ማለት የስቲም ኢንጂን፣ ይሄ ሞተር። ኦኬ፣ ድንጋይ ከሰል ማለት ከመሬት ውስጥ የሚወጣ ከሰል ነው ለማታውቁት። ኦኬ፣ ድንጋይ ነው ግን እንደ እንጨት ከእንጨት የሚሰራው ከሰል አለ አይደል? እንደሱ ከሰል ሆኖ እሱን አቀጣጥሎ ውሃ ያፈላና ውሃው ደግሞ ይተን የለ በሱ ትነት ሞተር እንዲሽከርከር እየተደረገ የተሰራው ኢኮኖሚ ነው የሰውን ልጅ ከጨለማው ጊዜ ወደ ብርሃናዊ ጊዜ ያሸጋገረው ኢንዱስትሪያል ሪቮሉሽን ያመጣልን ተብሎ የሚወሰደው ኃይል ኢነርጂ ኮል ነው፣ ድንጋይ ከሰል። ቻይና 71% ያላትን ኢነርጂ የምታመርተው ከድንጋይ ከሰል ነው። ኦኬ፣ ከዛ እንደዛ ደግሞ አለ። ለምሳሌ እንደ አሜሪካ ያሉ ሀገሮች አሉ፣ እነ ጀርመን አሉ። እነዚህ በኢንዱስትሪ በጣም ከፍ ያሉ ሀገሮች መጀመሪያ ከአግሪካልቸር የሆነ ኢኮኖሚ ከእርሻ ኢኮኖሚ ወደ ኢንዱስትሪ ኢኮኖሚ የተሻገሩበት መንገድ ድንጋይ ከሰል እየተጠቀሙ ነው። መብራቱን ያመጡት፣ ሞተሮች የሰሩት፣ ባቡሮች የተሰሩት፣ ፋብሪካዎች የተሰሩት። አሁን ባለፈው ወር ዲሰምበር ላይ የጀርመን መንግስት 750 ሚሊዮን ዩሮ ለሳውዝ አፍሪካ የሰጠው። በጣም ብዙ ብር ይሰጣሉ እርዳታ እያሉ የእኛን ኢኮኖሚ እንዳይሄድ። ሰው እኮ ስንዴ ሲሰጠው ስንዴውን ይበላና ስንዴ ማረስ አይፈልግም። ምክንያቱም የሚቀጥለውን ስንዴ እስኪመጣለት ነው የሚጠብቀው። ልክ እንደዛ 750 ሚሊዮን ዩሮ ለሳውዝ አፍሪካ ድንጋይ ከሰልን ማምረት እንዲቀንሱ። ሳውዝ አፍሪካ 90 እስከ 80 ምናምን % በላይ ኢነርጂያቸው ከድንጋይ ከሰል ነው። ጠቅላላ አፍሪካ ውስጥ ማንኛውም ሀገር ድንጋይ ከሰል እንዳያመርት ብር ይሰጠዋል። ስፔሻሊ በድንጋይ ከሰል ላይ ኢኮኖሚው የሰራ ሀገር ኦልሬዲ በዛ ላይ የሚተዳደር ሀገር ከሆነና ኢኮኖሚው እያደገ ከመጣ ብር ይሰጠዋል እንዲያቆም ድንጋይ ከሰል እንዳይሆን። ማድረግ ያለባችሁ ወይ ሶላር ነው ወይ ዊንድ ኢነርጂ ወይም ደግሞ ይሄ በንፋስ ወይ በፀሐይ ወይም ደግሞ ሃይድሮ ኤሌክትሪክ ፓወር፣ በሱ ብቻ እንዲጠቀሙ። የትኛውም ሀገር በዓለም ላይ ያለ ሀገር በሱ ኢኮኖሚውን የቀየረ በንፋስ ኃይል ወይ ደግሞ በፀሐይ ኃይል በሃይድሮ ኤሌክትሪክ ፓወር ኢኮኖሚውን የቀየረ ሀገር የለም። በጣም ርካሽ ነው። ቆፍሮ ከመሬት ውስጥ ማውጣት ብቻ ነው የሚያስፈልገው። ከዛ ማቃጠል ነው። ከዛ እሱ ኢነርጂ ይሰጣል። ኤሌክትሪክ በሱ ይሰራል። በጠቅላላ ያደጉ ሀገሮች የተባሉ ጠቅላላ እሱ ላይ ኢኮኖሚያቸው። አንድ ሀገር ማቆም ኮል ማምረት በኮል የሚሰሩ ፋብሪካዎችን ሁሉ የዘጋ ሀገር ጀርመን ነበር። ልክ የራሻና ዩክሬን ጦርነት ሲነሳ ከራሻ የመጣው ጋዝ እና እንትን ነዳጅ አልተቋረጠባቸው፣ አፈነዱበት ነው መንገድ ነው ይመጣላቸውን። ልክ እሱ እንትን ሲል ፓኒክ ውስጥ በምን ይጠቀሙ? ተመልሰው እንደገና ኮል እንትኑን ከፍተው እሱን እንደገና እንዲያመርት የኮል የድንጋይ ከሰልና የአቶም እንትን ዳንጀረስ ስለሆነ እሱን ለመሰላችሁ እነሱ ኦልሬዲ አድገው ጣራው ጋር ደርሰዋል። በጣም በቴክኖሎጂ ወደፊት በጣም የተራመደ ሀገር ነው ጀርመን። በጠቅላላ ነዳጁን የሚጠቀመውና እዛ ደረጃ ላይ ያደረሰው ድንጋይ ከሰል ነው። እያንዳንዱ ፋብሪካውና የአገሩ ኢንጂነሪንግ የሚንቀሳቀሰው የነበረው በድንጋይ ከሰል ነው። ልክ ላይ ከደረሱ በኋላ በርካሽ ኢኮኖሚያቸው ኦልሬዲ ትልቅ ነው። በጣም ሀብታም ሀገር ነው። ከዛ ኢኮኖሚያቸውን የሚያስኬዱበት ርካሽ የሆነ ነዳጅና ጋዝ ከራሻ እዛው እየመጠጥን በሱ ስለምንሰራ እናንተ ደግሞ ድንጋይ ከሰል መጠቀም የለባችሁ። ለምንድን ነው? ኤሚሽኑ ከፍ ያለ ስለሆነ የመሬትን ሙቀት እየጨመረ ስለሆነ በሱ መጠቀም የለባችሁም። ግሎባል ዋርሚንግ በጣም ይጨምርብናል ተብሎ በጣም የኤነርጂ ኮንትኑ
በጣም አነስተኛ የሆኑ እነዚህ ሪኒዌብል የሚባሉት ንጹህ ኢነርጂ ናቸው። ጥሩ እኮ ነው፣ ግን ለአገር እድገት የሚያመጡ ኢነርጂዎች አይደሉ። በጣም ብዙ ዊንድ ተርባይን እንትን ያስፈልገናል። በጣም ብዙ የሆነ የሶላር እንትን እርሻ ያስፈልገናል። እሱንም አድርገን በጣም ለወደፊት ለመራመድ የሚያስቸግር ሁኔታ ነው። ሃይድሮ ኤሌክትሪክ ፓወር እንኳን ለመስራት ብለን እኛ እነሱ እንግዲህ ድንጋይ ከስራ አታምርቱ ይሉናል። ነዳጅ የምትጠቀሙበትን ቀንሱ ይሉናል። 70-80% የሚሆነው የአሜሪካ ኢኮኖሚ የሚንቀሳቀሰው በነዳጅ እያቃጠሉን፣ እኛን ግን ነዳጅ ጥሩ አይደለም። ሎክ እኛ እስካሁን ድረስ በጣም ብዙ አይነት ብሬንዎች ተደርገን እኛ ስል መሪዎቻችን፣ ሀገራችን፣ አህጉራችን ነው በጠቅላላ እነሱ ያሉንን ነገር እየሰማን እውነት እየመሰለን፣ ምክንያቱም መጽሐፉንም ይጽፉልናል ሳይንቲፊክ እንትን ባለው መንገድ እና ለመሰላችሁ አሁን ለምሳሌ ቶባኮ ሲጋራ ማጨስ መጥፎ ነው ተብሎ ሲባል በጠቅላላ ሳይንቲስቶች ያንን ነገር አጣርተው ካንሰር እንደሚያመጣ አጣርታችሁ አምጡ ሲባል ሞሪሰን የሚባለው የቶባኮ ዋናው ካምፓኒ ማለት መልቲ ቢሊዮነር ኮርፖሬሽን ነው። እሱ ሄዶ ለእያንዳንዱ ሳይንቲስት ያንን ሪሰርች የሚሰራ እንዴት አድርገው የካንሰር የሳምባ ካንሰር የሚያስከትለውን የሰውነት ጉዳት እንዲያጠኑ ስለተደረጉትን ሄደው ገንዘብ ከፍሏቸው የሚያመጡትን የሪፖርታቸውን እንዲቀይሩት። ከዛ የሰው ህዝብ የሚሰማው አይ ታባክ ማጨስ በጣም መጥፎ እንትን እንደሌለው ትንሽ እንትን ያመጣል እንጂ የጤንነት ጉዳት ያመጣል እንጂ ተብሎ ነው የተነገረን። በእኛ ጊዜ የምናየው በሲኒማ ላይ በሁሉም ቦታ ሲጋራ ማጤስ ኖርማላይዝ ነበረ። ኖርማላይዝ እንዳይሆን እኮ መጥፎነቱ ሳይታወቅ ቀርቶ አይደለም፣ ግን ሳይንቲፊካሊ የሆነ ሪሰርች ተደርጎ ሪፖርት የተደረገው የተሳሳተ መንገድ ነው። ራሱ ፈንድ የሚደረገው በቶባኮ ኢንዱስትሪ ብሎ ልክ እንደዛ አሁንም የምግብ ይሄ ፋስት ፉድ ኢንዱስትሪው ምግብ ይሄ ፋስት ፉድ የሚያመጣውን እንትን ይሄ የተጠበሰ ዶሮ፣ የተጠበሰ ዘይት ምናምን የሚያመጣውን ችግር እንዳይወጣ ፈንድ እያደረጉ ያጽፋሉ። ልክ እንደዛው የዓለም የክላይሜት ሰሚት ይባልና የሚመጣውን ሪፖርት እኮ ብታዩት እኮ ጉድ እኮ ነው የምትሉት። እሱን ጠቅላላ ኮንቲኔንታችን የኛ አህጉር እሱን እየሰማ ሉክ እነሱ የኛ እድገት እኔ ሁል ጊዜ የምናገረው ነገር አለ። የኛ እድገት ማለት የነሱ ውድቀት ነው የምላችሁ። ለመሰላችሁ በጣም በርካሽ አሁን ዶላር ወረቀት ላይ ነው የሚታተመው። ወረቀት ማለት ቆዳ ወረቀት የለም እዛ ላይ ይታተማል። ዶላር ብቻው የዓለምን 30% መገበያያ መንገድ ነው። ኦኬ የዓለም ሪዘርቭ የዓለም ህዝብ የሚያስቀምጠው ብር ወይ ደግሞ የሚገዛበትና የሚለውጥበት ብር 30%ቱ ዶላር ነው። ከዛ ደግሞ ልክ እንደዛው የመገበያያ 30% የሚሆነው 27% የሚሆነው የዩሮ ነው፣ የዩሮፒያን ዩኒየን ገንዘብ። ከዛ እንደዛም የን አለ፣ የጃፓኑ የን፣ ከዛ ፓውንድ አለ፣ ወደ 5% ናቸው እነሱ። ይህንን ይደረገልን ሲስተም ዋና የሚያስተዳድረው ቁንጮ ላይ ያለው ነው የሚጽፈልን ሪሰርቹ። ለእኛ የሚመጣልን ሪሰርች እነሱ ይጻፉልን ነው። እነሱ ያሉልን ውጤት ነው። እንዴት ምድራችን እየሞቀች እንደሆነ ምድራችን ሞቃ የምታመጣው ችግር ለወደፊት ለመቀነስ በመጀመሪያ ድንጋይ ከሰል ማቆም እንዳለብን፣ በጣም ደርቲ የሆነና አትሞስፈሩን የእኛን አየር የሚበክል ነገር ስለሆነ ማቆም አለባቸው ተብሎ ለእኛ ይነገረናል። ለመሰላችሁ ኮል ድንጋይ ነው እነሱን ለዚህ ያበቃቸው። ድንጋይ ከሰል ነው ለዚህ እድገት እኛ እሱን ከተጠቀምን የእኛን ሪሶርስ የእኛን ጉልበት የምናገኘውን ነገር ሁሉ መውሰድ አይችሉም። እነሱ እኮ ብር ነው የሚያትሙት። ሌላ ነገር እኮ አለም። ፋይናንሻል ሴክተሩን ቆጥጠው ይዘውታል። ልክ ነፃ ስንወጣ ሁላችሁም ነፃ ወጣችኋል አሉ። ጠቅላላ አፍሪካ ነፃ ወጥቷል። ከዛ ብሩን እነሱ ይዘውታል። ማንኛውም አፍሪካ ውስጥ ያለው ነገር ሁሉ በብር ነው የሚሸጠው አይደል እንዴ? ብሩን የያዘ ኃይል ምንም ነገር ሌላ ነገር ብንይዝ ዋጋ የለንም። ምክንያቱም ብር ያስፈልገናል ለመኖር ለማንኛውም ነገር። የእነሱ ብር ደግሞ የሚገርም እኮ ነው። እነዚህ ኮሎኒ ያደረጉ የነበሩት ሀገሮች ናቸው የእነሱን ብር እንደገና እየሄድን በእነሱ ብር ብቻ እንድንገበያ እያደረጉ እና እኔ ዘመዶቼ ይኸውላችሁ ድንጋይ ከሰል በጣም ለኢኮኖሚ አስፈላጊ የሆነ ነገር፣ ለእድገት አስፈላጊ የሆነ ነገር ከነዳጅ ቀጥሎ ማለት ነው። ነዳጅ ፎሲል ነው። ሲወጣ ይቃጠላል። ሲቃጠል ጢሱ ከባቢ አየር ይበክላል። ግን ችግሩ ምንድን ነው? እድገትና ወደፊት ለመራመድ እነዚህ ነገሮች በጣም አስፈላጊ ስለሆኑ ሌላው ደግሞ በጠቅላላ ዛሬ እየተጠቀመበት ነው። ያደጉ ሀገሮች
በማደግ ላይ ያሉ ሀገሮች በጠቅላላ ድንጋይ ከሰልና ዘይት ነዳጅ ይጠቀማሉ። ስለዚህ የኛ ኮንቲነንት ደግሞ እንዳይጠቀም ሁልጊዜ የሚነገረን እነዚህ ነገሮች አጥፊ እንደሆኑ እና ምንም ለኢኮኖሚ ወደፊት መራመድ የማያስችለንን ነገር ንፋስ በንፋስ ዊንደር ተጠቀሙ፣ ከዛ ደግሞ ሃይድሮ ኤሌክትሪክ ፓወር ስሩ፣ ከዛም ደግሞ የፀሐይ ብርሃን ተጠቀሙ። በሱ እድገት ታመጣላችሁ። ያድጋል እኮ በጣም በጣም የተንቀራፈፈና በጣም ትንሽ አይነት እድገት የሚያመጣ ኢነርጂ ነው። ጉድ ላክ